በአሁን ሰዓት ኢትዮጵያ ውስጥ ሁለት ስፖርተኞች እጅ ለእጅ አንገት ለአንገት ተናንቀዋል። ሶሻል ሚዲያውንም በቃላት ጦርነት አጨናንቆታል። ስለማን ነው የሚያወራው እንደማትሉኝ ተስፋ አደርጋለሁ። ምክንያቱም በአሁን ሰዓት በቲክቶክ፣ በኢንስታግራም፣ በፌስቡክ፣ ዩቲዩብን ጨምሮ ከሴዶና ከጆኒ ውጪ ትሬንድ የሆነ ነገር የለም። ያው የፊታችን ነሐሴ 21 የአድዋ ናይት ፋይት በኢስት አፍሪካ ትልቁ ግጥሚያ ይደረጋል። ታዲያ በዚህ ግጥሚያ ላይ ተጠባቂዎቹ ሴዶ ማርሻል አርትና ጆኒ ፋይት ያደርጋሉ። ታዲያ ዛሬ በዚህ ቪዲዮ የሁለቱን የማጠብቁትን ሚስጥራቸውን እናጋልጣለን። ከዚህ ቪዲዮ በኋላ ለሁለቱ ያላችሁ አመለካከት እስከ ወዲያኛው ሊቀየር ይችላል። ወደ ቪዲዮ ቆይ ግን ከዛ በፊት ማለት ነው ቪዲዮ ከጠበቅኩ በላይ ቪው እየታየ ነው። ለዛ ደግሞ ቴንኪዩ አንዴ እስኪ ሞራል ቴንኪዩ ምንድነው ሰብስክራይብ አብዛኛው ሰው ያደረገ አይደለም። ለምን የሚቆጥር መስሏችሁም ከሆነ ኢሶኬ እኔ ከፍላለሁ። እሺ የቆጠረው ይቁጠር፣ ኢንቦክስ አድርጉኝ። አንዳንዶች አላችሁ ደግሞ ሰብስክራይብ ላድርግ አላድርግ እያላችሁ ከራሳችሁ ጋር የምትጣሉ እናንተ ጤነኛም አትመስሉኝም። ይሄ ምንድነው አንዳንድ ኢንፎርሜሽን እንደሰማሁት ከሆነ የአእምሮ በሽታ ሊጀማምር ሲል እንዲህ ነው የሚያደርግ። በአፋጣኝ በቃ ወደ ጸበል ወይም ሐኪም ቤት ምናምን መሄድ አለባችሁ እናንተ። ለማንኛውም ወደ ቪዲዮ በመጀመሪያ ሴዶን እንመልከት። ብዙዎቻችንን ጨምሮ ሴዶ ማርሻል አርት የሚለው ስሙ ነው ወይስ አይደለም የሚለው ነገር ጥያቄ ነው። ሴዶ ይህንን ስያሜ የሰጠው ከጉራጌኛና ከኮሪያኛ ቃል ሲሆን ሴ ማለት በጉራጌኛ ፈለግ ማለት ሲሆን ዶ ማለት ደግሞ በኮሪያኛ ጥበብ ማለት ነው። ሙሉ ስያሜውም የማርሻል አርት ጥበብን ፈልግ ማለት እንደሆነ በአንድ የቴሌቪዥን ፕሮግራም ላይ ራሱ ሴዶ ተናግሯል። ሴዶ ማለት ጥበብን ፍለጋ ማለት ነው። ሴ ማለት በጉራጌኛ ፈልግ ማለት ነው። ዶ ማለት በኮሪያኛ ጥበብ ማለት ነው። በኮሪያኛና በጉራጌኛ ቃል የተጣመረ ነው። ሴዶ ማለት እኔ ስፖርት ቤት ስከፍት ከዛሬ 15 ዓመት በፊት የራሴን ክለብ ስከፍት ያወጣው ስም ከዛሬ 20 ዓመት በፊት ማለት ነው። 20 ዓመት ሰርታል ማለት ነው። ማርሻል አርት ዝም ብሎ የመጣ እንዳይመስል ይሄ ፓወር ምናምን ዝም ብሎ በባዶ ሜዳ የመጣ ምናምን እንዳይመስል። ሁለተኛ ብዙዎቻችን ሴዶ ማርሻል አርትን ቲክቶክ ላይ ሰዎችን ሲቆልፍ፣ ብሎኬት ሲሰባብር እንዲሁም የመብራት ፖልና እንሰት ሲቀጠቅጥ ነው የምናውቀው እና እንደ ጅብ ምግብ ሲበላ ባይዘዊ የምግቧን ፓርት በኋላ መለስባታለሁ። ነገር ግን ሴዶ ቲክቶክ ላይ ጅል ቢመስልም ከ21 ዓመት በላይ በማርሻል አርት ውስጥ ቆይቷል። ብዙ ሀገሮችም ስልጠና ሲወስድ ቆይቷል። እንደ ኮሪያ፣ ታይላንድ፣ ቱርክ የመሳሰሉት ሀገር ላይ ሰውየው ቀላል አይደለም። በወጣትነቱ የወርቅ ሜዳሊያዎችን አግኝቷል። ለዛም ነው አይ አም ዘ ኪንግ ኦፍ ማርሻል አርት ኢን ኢትዮጵያ ያለ ራሱን የሚጠራው። ብዙዎቻችን ኪንግስ ሂር በሚለው እናውቀዋለን። ብዙዎችም ሴዶ ማርሻል አርት ጥንካሬ እንዳለው የተናገሩ ሲሆን ራሱ ጆኒም መስክሮለታል ጠንካራ እንደሆነ። ምናልባትም በአሁኑ ፋይት አዲስ ጠንካራ ሴዶ ማርሻል አርት ልናይ እንችላለን። ብዙዎችም ሴዶ ስትራይኪንግ ወይም ስታንዲንግ ፋይት ላይ የማሸነፍ እድሉ ከፍተኛ እንደሆነ ከወዲሁ እየተናገሩ ነው። በተቃራኒው ደግሞ ጆኒ ጂጂትሱ ወይም ጆኒ በብራዚሊያን ጂጂትሱ በጣም ኤክስፔሪየንስድ እንደሆነ ይታወቃል። ከዚህ በፊትም በነበረው ፋይት ከንቃተ ህሊና ጋራ ተወዳድሮ የ1 ሚሊዮን ብር አሸናፊና ሻምፒዮን እንደነበረ ይታወቃል። ብዙ ጊዜም ሳይንሳዊ የሆኑ ቴክኒኮችን የሚጠቀም ሲሆን በግራፕሊንግም በጣም ኢትዮጵያ ውስጥ ታዋቂ ነው። ሴዶንም አንደርግራውንድ ካወረደው የማሸነፍ እድሉ በጣም ከፍተኛ እንደሆነ እየተነገረ ነው። ወደ ሴዶ ማርሻል አርት ስንመለስ ቅድም ያነሳውላችሁ የምግቧ ፓርት እንዲህ ነች። ብዙዎች ሴዶ ምን ነክቶት ነው ቆይ እንዲህ የሚበላው የኢትዮጵያን የምግብ ፍጆታማ እሱ ነው ያናጋው ልትሉኝ ትችላላችሁ። ነገር ግን ሴዶ የምግብ ፍላጎት የተከፈተለት ገና የዩኒቨርሲቲ ተማሪ ያለ ነበር። ባይዘዌ በኬሚካል ኢንጂነሪንግ ተመርቋል እና ዩኒቨርሲቲ ውስጥ ማርሻል አርት እያሰራ የአየር ላይ ኪክ ወይም ተርኒንግ ኪክ ሲሰራ እግሩ ላይ ከፍተኛ ጉዳት ያጋጥመዋል። ይህንንም ያየው ቅርብ ጓደኛው ለሴዶ ለብቻው አንድ ፍየል ያርድለታል። ሴዶን ብቻውን ከጠዋት 4 ሰዓት እስከ ሌሊት 8 ሰዓት ድረስ ፍየሉን እየጠበሰ ከ5 ሊትር ወተት ጋራ እንደጨረሰው ራሱ ሴዶ ይናገራል። ጓደኛውም ይመሰክራል። በዛም ቅጽበት ነው የምግብ ፍላጎት የተከፈተልኝ ይላል ሴዶ። አብ ወልዶ መንፈስ ቅዱስ አንድ ሙሉ ፍየል እንደበላ ሰማ። እንዴ በልቻለሁ ብቻ ከጠዋቱ 4 ሰዓት ጀምሬ ከምሽቱ 8 ሰዓት ጨረስኩት ሙሉ ፍየል። ለዛውም ግብር እርሲያስ ለማዴ ነው ውሸት እንዳይመስል ግን አደጋ ደርሶብኝ ያው ዩኒቨርሲቲ ውስጥ እንትን ማርሻል አርት አስተምር ነበር። የሆነ ተርኒንግ ኪክ የሚባል አለ እና እሱን ሳሳይ ከስር ድንጋይ ገባብኝና ግራግሬ እንዲሆን አክሰንቱ ከበድ ይላል የኔ ግራግሬ ከዛ እንዲገባ እኔ ግን ቶሎ መለስኩት እንጂ በዛው ነበር መቀረው። መራመድ አልችልም። ለካ አጥንቴ ተሰብሯል።
ለጆኒ ደግሞ ስናይ በቅርብ ወደ ሶሻል ሚዲያ የመጣ ሲሆን ኢትዮጵያ ውስጥም የኤምኤምኤ ፋይት እንዲጀመር የመጀመሪያውን በር የከፈተው እሱ እንደሆነ ይታወቃል። ኢትዮጵያ ውስጥም የመጀመሪያው ብራዚሊያን ጂጂትሱ ፋይተር እና ኮች እንደሆነ ይታወቃል። ሳይንቲፊክ የሆኑ የግራፕሊንግ ቴክኒኮችንም ይጠቀማል። ይህ ደግሞ ከሴዶ የተሻለ ያደርገዋል። ነገር ግን ሴዶ በእግር ኪክና በፓንች ወይም ስታንዲንግ ፋይት ላይ ከጆኒ የተሻለ ብቃት አለው። ቢሆንም ግን ጆኒ ሴዶን አንደርግራውንድ ካወረደው ነገሩ ያልቃል እና የአሁኑን ፋይት ማን ያሸንፋል ትላላችሁ? ዘ ኪንግ ኦፍ ማርሻል አርትስ ሴዶ ኦር ዘ ኪንግ ኦፍ ብራዚሊያን ጂጂትሱ ጆኒ ወይም በቀሉ? እኔ በቀሉ ታሸንፋለች ብዬ ግማሽ ሚሊዮን ብር መድቤያለሁ። ያው ከተበላንም እንግዲህ የራሱ ጉዳይ።